ሰላም ጤና ይስጥልኝ የዚህ ቤት ቤተሰቦች እንደምን ከረማችሁ? ለዚህ ቤት አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑን። ይህንን ታሪክ ከወደዳችሁት ላይክ፣ ሀሳብ አስተያየታችሁን ኮመንት እንድታደርጉልን በአክብሮት ጠይቃችኋለሁ። ያልተወራለት የሰው መጀመሪያ አዳም። ከጥንት ዘመን በፊት በምድር ላይ ምንም አልነበረም። እግዚአብሔር ሊጎበኛት መጣ። ምድርም ባዶና ቅርጽ የሌላት ነበረች። ውቅያኖሶች ሁሉ በጥልቅ ጨለማም ተውጠው ነበረ። የእግዚአብሔር መንፈስም በውሃው ላይ ይፈስ ነበር። እግዚአብሔር ብርሃን ይሁን አለ፣ ብርሃንም ሆነ። እግዚአብሔር ይህ ብርሃን በምድር ላይ ሲያበራ በማየቱ ብርሃንም መልካም መሆኑን አየ። ብርሃንና በውቅያኖሶች ላይ የነበረውን ጨለማ ለየ። ከለያቸውም በኋላ ለብርሃኑ ቀን ለጨለማው ሌሊት በማለት ሰየማቸው። እግዚአብሔር ውሃውን ከውሃ ለመለየት ጠፈርን ፈጠረ። ከጠፈሩ በላይና በታች ያለውን ለየው። እንደዚህ እያለ ምድር ሞላ። የተተረመሰና ቅርጽ የሌለው ነገር ሁሉ መስመር ያዘ። ሁሉም መልካም መሆኑን አየ። ከዛም በኋላ እግዚአብሔር ሰውን በመልካችን በአምሳላችን እንፍጠር አለ። ሰዎችም እኔ በፈጠርኳቸው በባህር ውስጥ በሚኖሩ ዓሣዎች፣ በሰማይ በሚበሩ ወፎች፣ በእንስሶችና በምድር ላይ በደረታቸው በሚሳቡ ፍጥረቶች ላይ እንዲሁም በምድር ሁሉ ላይ ስልጣን ይኑራቸው አለ። ሰው በእግዚአብሔር አምሳል የተፈጠረ ብቸኛ ፍጥረት ነው። እግዚአብሔር የሰው ልጅን ሲያበጅ ከምድር አፈር ወስዶ የሰው ልጅን አበጃጀው። በአፍንጫውም በኩል የሕይወትን እስትንፋስ እፍ አለበት። ሰውም ሕያው ነፍስ ያለው ሆኖ ተፈጠረ። የሰው ልጅ የተፈጠረው ፍጥረት መፈጠር ከተጀመረና ካለቀ በኋላ ነው። እግዚአብሔርም አምላክ በምስራቅ በኩል በኤደን አትክልት ቦታ አዘጋጀ። አዳምንም በዚያ እንዲኖር አደረገው። አዳምም በጣም በሚያምር የአትክልት ቦታ ውስጥ ሲንቀሳቀስ እግዚአብሔር አየው። የሰው ልጅ ብቻውን ይሆን ዘንድ ግን መልካም አይደለም አለ። ስለዚህ የሚያስፈልገውን ረዳት እንፍጠርለት አለ። ከዛም እግዚአብሔር አዳምን በከባድ እንቅልፍ ጣለበት። ከግራ ጎኑም አጥንት ወስዶ ሔዋንን አበጀለት። አዳምም ባያት ጊዜ ይቺ አጥንት ከአጥንቴ ይህ ሥጋም ከሥጋዬ ነው አለ። በዚህ ሁኔታ ሰው አባትና እናቱን ይተዋል፣ ከሚስቱም ጋር ይጣበቃል፣ አንድ ሥጋም ይሆናሉ። አዳምና ሚስቱም ራቁታቸውን ነበሩ፣ ነገር ግን አይተፋፈሩም ነበረ። እግዚአብሔር በጓሯቸው አትክልቶችን ያስጎበኛቸው ጀመር። ከነዚህ ሁሉ ዛፎች መብላት ትችላላችሁ፣ ይህች የምታዩት ዛፍ ግን ክፉንና መልካሙን የምትለዩበት ዛፍ ናት። ከዚህች እንዳትበሉ፣ ከዚህች በበላችሁ ሰዓት ሞትን ትሞታላችሁ በማለት አስጠነቀቃቸው። ነገር ግን አንድ ቀን ይህ የተሳቢ እንስሳ ሁሉ ተንኮለኛው እባብ ሔዋንን ብቻዋን በኤደን ገነት ውስጥ ወግ ስታደርግ አገኛት። በሹክታም ወደ እሷ ቀርቦ አናገራት። እግዚአብሔር ከዚህ ክፉንና መልካምን ከምትለይ ዛፍ አትብሉ ብሏችኋል እንዴ አላት። ሔዋንም አዎ እግዚአብሔር ይህንን በበላችሁ ጊዜ ሞትን ትሞታላችሁ ብሎ ነግሮናል አለችው። እባቡም እንዲህ አላት፣ ከዚህ ዛፍ ብትበሉ ሞትን አትሞቱም፣ ይልቁንም ግን ዓይናችሁ ይበራል፣ እንደ እግዚአብሔር ትሆናላችሁ አላት። ከዛም እግዚአብሔር ዓይናችሁ እንዳይበራ ስለሚፈልግ ነው በማለት በአምላካቸው ላይ እና በፈጣሪያቸው ላይ እንድታምፅ አሳመናት። ሔዋንም የእግዚአብሔርን ትእዛዝ ቸል ብላ እባቡን አምና ዛፉ ላይ ያለውን ፍሬ ወስዳ በላች፣ ለአዳምም ሰጠችው። ድንገት ግን የማያውቁት ስሜት ተሰማቸው። ራቁታቸውን መሆናቸውን አወቁ፣ አፈሩም። ከአትክልት ስፍራውም ኮባ አንስተው አገለደሙ። እግዚአብሔር በኤደን ገነት ሲመላለስ ኮቴውን ሲሰሙ ፈሩ፣ ተደበቁም። እግዚአብሔር አዳም አዳም ወዴት ነህ አለው። አዳምም እግዚአብሔር ሆይ ራቁቴን ስለሆንኩ ተደበቅኩህ አለው። እግዚአብሔር ራቁትህን መሆንህን በምን አወቅክ አለው። እግዚአብሔር ሆይ አንተ የፈጠርካት ይቺ ሴት አትብሉ ካልከን ከዛች ዛፍ ፍሬን ቆርጣ ሰጠችኝ፣ እኔም በላው አለው።
እግዚአብሔር ሔዋንን ለምን እንዲህ አደረግሽ አላት። ሔዋንም እባቡ አሳስቶኝ በላው አለችው። እግዚአብሔር ያደረጉትን ቀድሞ ያውቅ ነበር። እባቡንም ጠርቶ ቀጣው፣ እንዲህም አለው፣ ዘላለምህን በሆድህ እየተሳብክ ኑር፣ አንተ የተረገምክ ነህ አለው። እግዚአብሔር ወደ ሔዋን ዞሮ እንዲህ አላት፣ ስትወልድ በሰቃይ እንዲሆን ምጧን በሕመም እንዲሆን ረገማት። አዳምንም ጥረህ ግረህ በወዝህ ብላ ብሎ ረገመው። እግዚአብሔር አዳምና ሔዋንን ከውቧና ምንም ካልጎደለባት ኤደን ገነት አባረራቸው። ነገር ግን እግዚአብሔር ከኤደን ገነት ቢያባረራቸውም አሁንም ይወዳቸው ነበር። ከጥጥም ልብስ ሰርቶ ሰጣቸው። የሰው ዘርንም እንዲያስቀጥሉ ልጆችን ሰጣቸው። ይህንን ታሪክ ከወደዳችሁት ላይክ፣ ሀሳብ አስተያየታችሁን ኮመንት እንድታደርጉልን በአክብሮት ጠይቃችኋለሁ።